ውዶችዬ ማሮችዬ እንዴት ናችሁ? ሰላም ናችሁ? እንግዲህ ሆቴል ላይ ቀይ ወጥ ስታዙ ወፍራም ቀይ ወጥ የሚቀርብላችሁ አሰራሩን ይዤላችሁ ቀርቤያለሁ። እዚህ ጋር ድምፁን አስገባላችኋለሁ፣ የወጡን ድምፅ። እና ወዶችዬ እንደዚህ ክሽና አድርጌ ሰርቻለሁ። ያው ድምፁ ስለበዛ ጥሩ አይደለም ቅቤ ያደረኩበት እና አሰራሩን በደንብ እውነት ማለት እኔ በፊት ማለት ነው ስጋ ወጥ ብቻ ምን ታርጌ ሳለ ምን ሆኖ ነው ማይወፍረው ነበር። ምን ሆኖ ነው ማይወፍረው? ልክ እንደ ሆቴል ቤት ወይም ምግብ ቤት እንደሚሸጠው ለምን ነው የማይሆንልኝ ብዬ ብዙ ጊዜ ተጨንቄ ሰርቻለሁ። በተለይ ነፍሰ ጡር እያለሁ ማለት ነው እያማረኝ። አሁን ግን ቲማቲም መብላት በሽታ ነው። በአሁኑ ጊዜ ቲማቲም መብላት በጣም ትልቅ በሽታ ነው። ምክንያቱም ቲማቲም አንደኛ መርፌ ይወጋል፣ አርቲፊሻል ቲማቲም ይሰራል ማለት ነው። ውጭ ዓለም ብቻ አይደለም ኢትዮጵያ ውስጥም እየተሰራ ነው። እንደዛ ስለሆነ እኔ ባለቤቴ፣ ልጆቼ ቲማቲም መብላት አቁመናል። ቲማቲም መብላት ካቆምኩ ጀምሮ ጨጓሬ ሰላም፣ እንቅልፍ በሰላም ነው ምተኛው። አልቃጅም፣ አለፈልፍም፣ እንደ ብድም እንደ ሰው ማያደርገኝም። እንደ ሰው ማሰብ ጀመርኩ ማለት ነው። እና ምን ልላችሁ ፈልጌ ነው፣ ቲማቲም በጣም መጥፎ ነው። እና እዚህ ጋር እኔ ካሮት ነው የተጠቀምኩት። ማለት 1 ኪሎ ካሮት፣ 1 ኪሎ ድንች፣ የተወሰነ ሽንኩርት አድርጌ እንዴት እንደምሰራው ግብአቶችን ምናምን በደንብ ታያላችሁ። እና ያው እንደተለመደው ልንገራችሁ እህቶቼ፣ ሰሞኑን በቲክቶክ ላይ ትዳር ይዘሽ ወጥ ስትሰሪ፣ እንጀራ ስትጋግሪ፣ ቤት ስትጠርጊ፣ ቤት ስታጠጅ፣ ልጆችን ስትንከባከቢ እየተባለ ወሬ እየተወራ ነው። አንዳንዴ ደግሞ አንዳንድ ሰዎች ኮሜንት ላይ ባል እኮ የቤት ቁንጮ ነው ወይም ደግሞ የቤት ራስ ነው ሲባል የቤት ራስ ጣራ፣ ግድግዳ ምናምን እየተባለ ነው። ልንገራችሁ፣ እግዚአብሔር የወደደው ሰው ብቻ ነው፣ እግዚአብሔር የሚቸረው ብቻ፣ እግዚአብሔር የፈቀደለት ብቻ ነው በትዳር ውስጥ የሚኖረው ማለት ነው። ትዳር የሌላት ሴት በሀገራችን ጋለሞታ፣ ፈት፣ ቁሞ ቀር ምናምን ብዙ ነገር ነው የሚባለው። በነገራችን ላይ ሴት መሆን ብቻ ሴትነት አያስብልም። ሴትነትሽን የምታውቂው በህይወትሽ ልጆችሽን ወልደሽ ትዳር ይዘሽ፣ ባል የመጣ ልጆች ከትምህርት ይመለሳሉ፣ ልጆች ትምህርት ቤት ሊሄዱ ነው፣ ለልጆች ልብስ ስላዘጋጅ ቁርስ ምን ልስራ፣ ጠዋት ተነስቼ ቁርስ ምን ልስራ ለባልሽ፣ ወይም ደግሞ ውይ ወጥ ስላለኝ እሱ ሞቅ አድርጌ አቀርባለሁ ዛሬ ጠዋት አልነሳም ምናምን ብለሽ ማሰብ ስትጀምሪ ነው። ማሰብ ስንጀምር እኛ ሴቶች በቃ ሰው ነን፣ ትዳር ውስጥ ነን፣ እግዚአብሔር ወዶናል ብለን የምናስበው። እዚህ ጋር የቀቀልኩትን ስጋ ነው እንትን አልኩት፣ አወጣሁት። ከዛ በኋላ ድስቱን ለቅለቅ አድርጌ ወጥ ልሰራበት ነው። ምክንያቱም እኔ መጀመሪያ በቅመማ ቅመም አሳብጄ ነው ስጋውን የምቀቅለው። ከዛ ድንቹ ካሮቱ ከበሰለ በኋላ ነው ስጋውን የምጨምረው። ለምን ብትሉ ስጋው ብስል ካለ በስጋው መረቅ እያቁላላችሁ ትሰራላችሁ። ቅባት ያልበዛበት ምግብ ሆኖ ግን ቅባት እንደበዛበት ይጣፍጣችኋል ማለት ነው። እንደገና መጨረሻ ላይ ታዩታላችሁ። ይህን ቪዲዮ እስከ መጨረሻ ካያችሁት በጣም ቅመም እጠቀማለሁ። ነጭ ሽንኩርት እጠቀማለሁ፣ እርጥብ ቅመም፣ ደረቅ ቅመም እጠቀማለሁ። ለምትሉ ዘይት በጣም መጥፎ ነው፣ ያወፍራል። እና ካሜራማን የለኝም እንደምታዩኝ እየዘጋሁ እየከፈትኩ እናንተ እንዳይረዝምባችሁ ብዬ 50 ምናምን ደቂቃ ነው የሆነ፣ ግን አፋጥኜ እዚህ ጋር እያችሁት ካሮቱን 1 ኪሎ ካሮት ነው፣ 1 ኪሎ ድንች ነው ያደረኩት። ድንቹ ግን እዚህ ጋር ያቀረብኩት 2 ኪሎ ነበር፣ ቀነስኩተኝ ምክንያቱም በዛ። አንደኛ ልንገራችሁ፣ አሁን ይሄ የምፍቀው ካሮት በደንብ ልክ እንደ ሽንኩርት ነው የምፈቀፍቀው፣ እፈቀፍቀዋለሁ። ሽንኩርቱን በዘይት ጥብስ ካረኩ በኋላ በርበሬ አደርጋለሁ። በርበሬ ጥብስ ካረኩ በኋላ ማማሰያው ጠፍቶኝ እዚህ ጋር ጥብስ ካረኩ በኋላ ከላይ ላይ በርበሬ አደርጋለሁ። በርበሬውን ጥብስ ካረኩ በኋላ ከዛ ካሮቱን ነው የሚያደርገው። እንዲው ሞክሩት። እንዲው ቤቲ እንዲህ ስጋ በካሮት ስጋ በድንች ኧረ እንዲው ቀላቀልሹ ልትሉን ትችላላችሁ። ኔቨር። ይህን ከቀመሳችሁ እውነቴን ነው የምላችሁ፣ ኢትዮጵያም ሆናችሁ ስደት ላይ ያላችሁ ሞክሩት። ወጡ 3 ቀን ቢቀመጥ አይቀይርም። ጣዕምን ነው ከበርበሬው ቅመሙን አጉልቶ ነው የሚያወጣው። እንዴት አባቱ እንደሚጥም
ከጥሬ ጨው መሀል ስኳር እንደመጨመር ማለት ነው። እንዴት እንደሚጣፍጥ ከዛ ያደረኩትን ዘይት አይታችኋል። ትንሽ ነው ያደረኩት። መጨረሻ ላይ ቅቤ ያደርጋለሁ። ያለ ቅቤ ወጥ አልሰራም እኔ ሮብ ዓርብ ካልሆነ በስተቀር። እና ምን ልላችሁ ፈልጌ ነው እኔ አሁን በፊት ላጤ እያለሁ የሆነ ያልሆነ ሰው ይለክፈኝ ነበረ። በጣም በቃ አለ አይደል የሚሆነውም የማይሆነውም ያወራችኋል። የሆነ ክብር የላችሁም ምናምን። በትዳር ውስጥ ስትወሰኑ ግን በቃ ትዳራችሁ ያስከብር። ትዳር የሚለው 3ቱ ፊደል ትዳር ወይም ባለ ትዳር አላት ልጆች አላት የሚለው ቃላት ሴት ልጅ በደንብ ያስከብራል። ልንገራችሁ፣ የምትከበሩት ግን የውጭ ሰው ብቻ ስላከበራችሁ ባላችሁ ቤት ውስጥ ካላከበራችሁ ያን ትዳር ያስጠላችኋል። ያን ትዳር እንዳያስጠላችሁ እንዲቀጥል ትዳራችሁ እንዲቀጥል ፍቅራችሁ እንደ ትኩሱ ያን እንፋሎቱ ትኩስ ፍቅር ገና ስትተዋወቁ ገና ስትገናኙ የነበረው ፍቅር እንዲቀጥል ከፈለጋችሁ ሴት ልጅ ሆናችሁ የራሳችሁ የወር ገቢ ይኖራችሁ። የወርም ይሁን የቀንም ይሁን ይኖራችሁ። ጤፍ ሲያልቅ ከባልሽ እጅ፣ በርበሬ ሲያልቅ ከባልሽ እጅ፣ ዱቄት ሲያልቅ ቡና፣ ጫማ ለልጆች፣ ለእኔ ልብስ፣ ብጃማ ምናምን ብለሽ የምትጠይቂ ከሆነ እመኒኝ በትዳርሽ ውስጥ ደስተኛ አትሆኝም። አይኖ ይገባኛል። ወንድ ልጅ ግረህ ጥረህ አብላ፣ ሴት ልጅ አስከብረህ አኑር እንደሚባል እሱ የሃይማኖት እሴት ነው። በቃ እሱ የሃይማኖት ወሬ ነው። እናንተን የሚያስከብራችሁ እሱም የራሱ የሆነ ገቢ እናንተም የሆነ ገቢ ቢያንስ በቃ ትላልቁን ነገር እሱ ቢሸፍን ትናንሹን ነገር እንዳቅማችሁ መሸፈን አለባችሁ እንድትከበሩ። አሁን እኔ ትምህርቴን አልጨረስኩም፣ መንግስት ሰራተኛ አይደለሁም፣ ምን አይደለሁም፣ ግን የራሴ የወር ገቢ አለኝ። በምን ዩቱቤን ሰራርቼ ዩቱቤ በሚሰጠኝ ገንዘብ የራሴ የሆነ ሱቅ ነገር ከፍቻለሁ። ሱቁን ከፈለጋችሁ የማታውቁ ልጆች በዚህኛው ቻላን ስለማታውቁኝ እፖስትላችኋለሁ። ከብቶችን አረባለሁ፣ አሳድጌ ትንሽ ወፈር ሲሉልኝ እሸጣለሁ ምናምን የሆነ የራሴ በቃ እኔ እድሌ ነው መሰል ስላልታደልኩኝ ነው መሰለኝ፣ ወይም ደግሞ ጣፈንታዬ ፈጣሪ ሲፈጥረኝ እንደዚህ ሁኝ ነው መሰለኝ። ከወንድ ልጅ ሳንቲም ተቀብዬ አላቅም። ወንድ ልጅ ሳንቲም ተቀብዬ አላቅም። በሰው ማለት ሰውን ትከሻ አድርጌ አላቅም። ይቅርታ አድርጎልኝ እንደዚህ ስል ልብስ በባል እጅ ጫማ በባል እጅ ምናምን እንዲገዛልኝ የምጠብቅ ሴት አይደለሁም። ወይም ደግሞ አልጠብቅም። የማልጠብቅበት ምክንያት ምንድን ነው? እሰራለሁ እያልኳችሁ ነው። እሰራለሁ፣ በጣም ነው የምሰራው። እና እንደነገርኳችሁ አሁን በፊት ቲክቶክ ሲመጣ ብዙ ነገር እየተባለ ነበር። 666 ነው፣ አይረባም፣ አይከፍልም ምናምን እየተባለ ነበር። ዩቱብ እንደሚከፍል አናቅም፣ ፌስቡክ እንደሚከፍል አናቅም፣ ሁሉም ነገር እንደሚከፍል አናቅም። አሁን ግን ፖፖ የሚባል አፕሊኬሽን ሲመጣ እኛ ጅሎች፣ እኛ ሞኞች ፖፖ ነው ከነስሙ ክፋቱ ፖፖ ምን ይከፍላል ምናምን እያልኩ እኔ ራሱ ብዙ ሰዎች 666 ነው እያሉ ፖፖ የሚባለውን አፕሊኬሽን ተሸውደናል። ሌሎች ግን መኪና ገዝተዋል። የሚገርማችሁ ነገር እኔ ማቃቸው እኔ ማቃቸው ፖፖ ላይ ሰርተው መኪና ገዝተዋል። ስለዚህ ውዶችዬ ዩቱብ ክፈቱ፣ ፖፖ አፕሊኬሽን አውርዱና ክፈቱ፣ ስሩ። ኢንተርኔት ነው የሚፈልገው። ቲክቶክ እንኳን ጊፍት ካልተሰጣችሁና ከኢትዮጵያ ውጭ ሆናችሁ አውሮፓ ካልሆናችሁ አይከፍልም። ፖፖ ግን ይከፍላል፣ በያላችሁበት ሀገር ይከፍላል። እና ምን ልላችሁ ፈልጌ ነው ሰው እናንተ ልትለወጡ ስትሉ አይወድም። እናንተ በጣም ለፍታችሁ በጣም ታግላችሁ በጣም ለፍታችሁ በጣም ዋጋ ከፍላችሁለት የሰራችሁትን ነገር ዋው ተመስገን ጨረስኩ ሲያምር ያላችሁትን ያን የሚቀናባችሁ ሰው መቶ ምን ይላል? ይሄ እኮ እንደዚህ ነው ምናምን ብለው ያጣጥሉባችኋል። ይህ ምንድን ነው? የቅናት መንፈስ ነው። አትስሙ። ፖፖ ትሰራለች ምናምን ብሎ የሚያሸማቃችሁ ከሆነ አትስሙ፣ ስሩ እያልኳችሁ ነው። እኔ ስሩ እያልኳችሁ ነው። ሁለተኛ ደግሞ የሴት ጓደኛውን ለምሳሌ ጥሩ ልብስ የሚያምርብሽ ልብስ ስትለብሽ እንዴት ነው ያምርብኛል፣ ይሄ ቆንጆ ነው ስትሏት እንኳን ውይ ሲያስጠላ የቅድሙ ያምራል፣ ወይኔ በጣም ሲያስጠላ፣ በጣም ነው የደበረብሽ፣ አሮጊት አስመስልሽ እንዴ ለማኝ አስመስልሽ ምናምን ይሏችኋል። ግን እኮ በጣም የሚያምርባችሁ ልብስ ነው መስታወት ላይ ቁማችሁ እናንተ ስታዩት በቃ እኔ አሁን የሆነ ልብስ አሁን ለምሳሌ ይሄ ቢጃማ ለእኔ ለስራ ይቀለኛል። አይታችሁ ከሆነ ከላይ ከደረቴ አንስቶ እስከታች የተሰፋ ነው።
መቼ መሰላችሁ ኢዮቤን ስወልድ ጡት አላስወጣ ብሎ ቀድጀው ነው። ግን ቤት ውስጥ በቃ እንዴት እንደሚቀዘቅስ ብጃማ ለብሼ ሸርሸር ስል ደስ ይለኛል። ስለዚህ አይ ቤት ይሄ ብጃማ አያምርብሽም ብትሉኝ እኔ አልሰማም። ምክንያቱም ተመችቶኝ እስካረኩት ድረስ። ስለዚህ እናንተ የፈለጋችሁትን እናንተ የወደዳችሁትን እናንተ ያስደስታችሁን ነገር ሰው በሰው ሃይምሮ አትመሩ። እግዚአብሔር ለእናንተ አንጎል ገጥሞላችኋል። ማሰቢያ ጭንቅላት ፈጥሮላችኋል። ማገናዘብ ከከብት የተሻለ ነው እኮ እኛ ስለምናወራ ነው እንጂ እናንተ የሰውን ይዛችሁ የምትከተሉ ሰው ያላችሁ ብላችሁ። በእርግጥ አንዳንዴ የሰው ነገር ይጠቅማል። ለምን ብትሉ እናንተ ያልታያችሁን ነገር ለእኔ ሊታየኝ ይችላል፣ ለእኔ ያልታየኝ እናንተ ሊታያችሁ ይችላል። ግን እንደዛ አይደለም። ጥሩ የሚያስብላችሁንና መጥፎ የሚያስብላችሁን ሰው ለዩ። ጥሩ ኮሜንት የሚሰጣችሁና መጥፎ ኮሜንት የሚሰጣችሁን ለዩ። በተለይ በአሁኑ ጊዜ ሴት ጓደኛ እንዳትይዙ። እኔ ሴት ጓደኛ ናት ቁልቁል አስገብታኝ ጉድጓድ ቆፍራ ቀብራኝ እግዚአብሔር ነው ከጉድጓድ ቆፍሮ ያወጣኝ። ሴት ጓደኛ የፈለገ ቅልስልስ ብትሆን የፈለገ መልካም ብትሆን ጥሩ ነገር። በነገራችን ላይ አንድ ሰው ከእናንተ ጥቅም ሲፈልግ ጥሩ ነገር ያደርግላችኋል፣ መልካም ይሆናል። ውስጥ ለውስጥ ነው ስራውን የሚሰራ። ጥርሱን ይሰጣችኋል፣ አይኑን ይሰጣችኋል፣ ፈገግታውን ይሰጣችኋል። በቃ ብዙ ስጦታ ያደርግላችኋል ምናምን እዬ ብሎ የሚጠራችሁን ሰው ተጠንቀቁ። እዬ ብላችሁ ሰው ከጠራችሁ እዬ ብሎ እየን ጨምሮ የሚጠራችሁ ከሆነ ከስማችሁ በላይ ከናንተ የሆነ ለሱ የሚጠቅም ብራንድ ነገር ይፈልጋል ማለት ነው። ወይም ደግሞ ከናንተ ጠቃሚ ነገር መውሰድ ፈልጎ እየሸፈናችሁ ነው። እናንተ አይናችሁን ሃይምሯችሁን እያወራችሁ ነው። እኔ የተጎዳው ሰው ነኝ፣ የተረተው ሰው ነኝ፣ የተገኘው ሰው ነኝ። ግን አምላኬ ፈጣሪ እኔን ከጭቃ ወስዶ አንቦል ብሎ ሰው አድርጎ እስትንፋስ ሰርቶ ሰው አድርጎ የፈጠረኝ ፈጣሪ እንዳዲስ ፈጠረኝ እንጂ ሰው ነው እኔን የቀበረኝ። እኔ እስካሁን በነበርኩበት ዱባይ በነበርኩበት ሰዓት ቢሆን አላቅም። የኔ ሀሳብ ነው። እግዚአብሔር ደግሞ የፈቀደው ሆነ እንጂ መኪና ይኖረ የነበረ ስንት አይነት መኪና ይኖረ ነበር። በጣም ብዙ ደረጃ፣ በጣም 2-3 ሱቅ ይኖረ ነበር። እሴት እንዲው ፕሊስ በእናታችሁ የሆነ ቦታ ሂዳችሁ ከተገባበዛችሁ ክፍት ነገር ትታችሁ ሄዳችሁ ወይም ሽንት ቤት ወይም እጅ ልታጠብላችሁ መታችሁ ተመልሳችሁ አትጠጡ፣ አትብሉ፣ ድፉት፣ ይክሰር። በቃ እናንተ ከምታብዱ፣ እናንተ ከምትቃወሱ፣ እድላችሁ ከሚወሰድ፣ ሀብታችሁ ከሚወሰድ፣ ስራችሁ ከሚወሰድ ያን የተረፈው ለስላሳም ይሁን ምንም ይሁን መጠጥም ይሁን ቢራም ይሁን ምግብም ይሁን ይደፋ። በቃ ይደፋ። እያማራችሁ እየጣማችሁ ይደፋ። እኔም እንዲምላችሁ ስለተገኘሁ ነው። እኔ የምወዳት ጓደኛዬ ጠርታኝ ነው የምትጠላኝ። ጓደኛዬ እንዴት ትሰራለህ የምትለው ጓደኛዬ ፍርፍር ፈርፍራ ቡና አፍልታ፣ እኔ ቡና ያለ ስኳር ስለምጠጣ ቡና ጠጥቼ ፍርፍሩን በልቼ ከወጣሁ በኋላ እኔ አይደለም የጠራውሽ አለችኝ። እኔ አይደለም የጠራውሽ የተጣላሻት ልጅ ናት። አፍልተሽ ፍርፍር ፈርፍረሽ ጥሪያት ብላኝ ፍርፍሩን አብረን የፈረፈር ነው ብላ ነገረችኝ ማለት ነው። ከዛ በኋላ እሱን ፍርፍር ከበለው በኋላ ጠዋት ፍርፍሩን በልቼ ከሰዓት ማታ በዱባይ 11 ሰዓት ሌሊት ተያዝኩኝ። ገብቷችኋል? ፍርፍሩን ከበለው እኔ አይደለም የጠራውሽ እሷ ናት ፍርፍር ፈርፍራ ቡና ፍልታ አንቺን መስለሽ ጥሪያትና ትብላ ትጠጣ ያለችኝ። እኔ ጋር ስለተጣላን ስለተነጋገርን ብላ ያለችኝ እሷ ናት አለችኝ። ከበለው ከጠጣው በኋላ አስባችኋል? ጠዋት እሱን በልቼ ከሰዓት ማታ ተያዝኩኝ። ስልክ ሳሊዝ ብጃማ እንደለበስኩ ማለት ነው። ምሪንዳ ልገዛ ከፎቅ ወደታች ወርጄ ሱቅ ወርጄ ማለት ነው። እና ምን ልላችሁ ፈልጌ ነው፣ አንዳንዴ ጠላት መጥፎ ነገር ያደረገ ይመስላችሁና ግን መልካም ነገር ያደርጋል። እኔ አሁን እዛ ኑሬ ቢሆን ብዙ ነገር አደርጋለሁ እጠቀም ነበር ላለሁ፣ ግን እግዚአብሔር ያለው ነው የሆነ። በቃ አትርፎኛል፣ አድኖኛል፣ አኑሮኛል፣ በገንዘብ የማይተካ ልጅ ሰጥቶኛል። ቤት ሰጥቶኝ ቤቴ ውስጥ ምስመው ልጅ ሰጠኝ። እና ምን ልላችሁ ፈልጌ ነው፣ እባካችሁ ተጠንቀቁ። ሌላው ደግሞ ምንም ይሁን ትንሽም ትሁን ብዙም ትሁን ወደ ኢትዮጵያ ስትገቡ ባዶ ቦታ ሳትገዙ እንዳትገቡ። ቤት መስራት ቢያቅታችሁ እንኳን ቦታ ገዝታችሁ ግቡ። ቸራ ወጥራችሁ ላሜራ አስቀምጣችሁ እዛችሁ ሱቅ እየሸጣችሁ እዛችሁ እያደራችሁ ጊዜያችሁን ታስፋፋላችሁ። እንዲሁ ባዶ እጃችሁን ሰልባጅ ጥቅጥቅ አድርጋችሁ ሻንጣችሁን አትምጡ። ከወንድሜ አካውንት ይሄን ያህል ብር አለኝ፣ ከአባቴ አካውንት ይሄን ያህል ብር አለኝ፣ ከእህቴ አካውንት ይሄን ያህል ብር አለኝ። እሱ ያንቺ አይደለም ማሪ፣ ያንቺ አይደለም። ከአካውንታችሁ እስከገባ ድረስ ብትከሽም ብትዘቃዘቂም
ብተኝም ብትሞችም ብትሰቀይም የነሱ ነው ብሎ ነው ህግ የሚወስንላችሁ። ስለዚህ ብር ከዘመዴ አካውንት ይሄን ያህል ብር አለኝ ብለሽ አትምጪ። ቦታ ገዝተሽ በነገራችን ላይ ቦታ ስትገዙ በስማችሁ ማድረግ ትችላላችሁ። ስደት ላይ ሆናችሁ የት ሂዳችሁ ኤምባሲ ሂዳችሁ አካውንት መክፈት ትችላላችሁ። የባንክ አካውንት የት ሂዳችሁ ኤምባሲ፣ የኢትዮጵያ ኤምባሲ ያለ ቆንስላ አለ። ሂዳችሁ ባላችሁበት ስደት ላይ በኢትዮጵያ ንግድ ባንክ በአቢሲኒያ መክፈት ትችላላችሁ። ባላችሁበት ሀገር ሆናችሁ ብራችሁን ማስቀመጥ ትችላላችሁ። ከፈለጋችሁ በዶላር፣ ከፈለጋችሁ ባላችሁበት ብር፣ ከፈለጋችሁ በኢትዮጵያ ብር ማስቀመጥ ትችላላችሁ። እናንተ ግን በዘመድ አካውንት እያስገባችሁ ስትመጡ አንደኛ ዝምድናን አታችሁ፣ ሁለተኛ ገንዘባችሁን አታችሁ፣ ሶስተኛ ጤናችሁን አታችሁ። ይሄ ምን ልላችሁ ፈልጌ ነው? ገንዘባችሁን ያዙ። አንደኛ ከዘመድ ጋር አትጣሉ። ሁሌ ነው መነግራችሁ። ተሰደን የተመለስነ ሰዎች ማንም አይወደንም። ማንም አይወደንም። እንደ ቆሻሻ ነው የሚቆጥሩን። እረ ቆሻሻ እንኳን ቦታ ይዛል ተብሎ ተጠርጎ ጥሩ ቦታ ያስጠላል፣ ሰው ሲያየው ያስጠላል ተብሎ ጥሩ ቦታ ወይ መዳበሪያ ውስጥ ገብቶ ይቋጠርና ሩቅ ቦታ ይጣላል። እኛን ግን ከዛ ያነሰ ነው የሚጠሉን። ከቆሻሻ ያህል አይቆጥሩንም። ለምን መጣና ብዙ የምንረዳቸው ሰፖርት የምናደርጋቸው መጣና ወደ ኢትዮጵያ መተን ራሳችን ልንችል ስንሆን አይወዱም። እና ቦታ ገዝታችሁ ቦታውንም በስማችሁ ማድረግ ትችላላችሁ ስደት ላይ ሆናችሁ። ሁለተኛ ደግሞ ገንዘባችሁን፣ ሶስተኛ ውለጅለት አትውለጅለት፣ ፍቅረኛሽ ይሁን ምንሽ ይሁን ቀለበት በብዛት እየተበላችሁ ያላችሁት ሰዎች ስደት ልትወጡ ስትሉ ቀለበት የሚያስርላችሁ ወንድ ነው። እኔ የወለድኩለትን ባሌ እንኳን አላመንኩም። ገብቷችኋል? የወለድኩለትን ባሌን አላመንኩም፣ ራሴንም አላምነው። ከ7 ሰዓት በኋላ ጥላዬ እንኳን ይሸሸኛል አይደል? ከጧት እስከ 7 ሰዓት አብሮኝ ነው። ከ7 ሰዓት በኋላ ግን ጥሎኝ ነው የሚሸሸው። ጀንበር በዞረ ቁጥር ይዞርብኛል። ምን የራሴ ጥላ። ስለዚህ እኔ ራሴ እንኳን አላምንም። ሰውን አትመኑ እባካችሁ እላችኋለሁ። እወዳችኋለሁ፣ አከብራችኋለሁ። ላይክ ሸር እያደረጋችሁ ቪዲዮዬን እስከ መጨረሻ አዳምጡልኝ። ከፍታችሁ ተውልኝ ሰዓት እንዲሞላ። ሰብስክራይብ እንኳን ሞልቷል። ተባረኩ፣ እጃችሁ ይባረክ። ወጡ እንግዲህ እንደዚህ ይመስላል። እዚህ ጋር በቃ ተከደነ። ይኸው ቅመም አደረኩኝ። እኔ ቅመም እወዳለሁ ነው የምላችሁ። ወጥ ስሰራ ቅመም ወይኔ እኔ እኮ ማለት የራሴ ሙያ እንደዚህ ማጋነን አይሆንብኝ። ይህን ወጥ ለመስራት ይኸው ቅመም አያችሁት? ቅመም ይህ ስንት አይነት ቅመም፣ ደረቅ ቅመም ተወግጦ መሰላችሁ። እና እኔ ነጭ ሽንኩርት ነው እንዲሁም በብዛት ማልወደው፣ ምክንያቱም ሽታ ስላለው። ከዛ እንደዚህ ይሰራል። ተመሳሰለ ምናምን በፈርሜሎ ነው፣ ምክንያቱም ጋዜ ያልቃል። ያለሁበት ኩሽናም እንደምታዩት በመዳበሪያ የተከለለች ናት። እዛ አሁን በቅርብ የሰራዋት ናት። ኩሽናዬ ትክክለኛ ኩሽናዬ እንትን አለው፣ ይሄ ኦቭን አለው። በኦቭን ነው የምጠቀመው፣ በጋዝ ነው የምጠቀመው። ሲሊንደር ምናምን አለኝ። እዚህ ጋር መወፈሩ የምፈልገው አይነት አርጌ ሰራሁት። ቅላቱ እንደታባቱ እንደሚያምር አያችሁት? እንጀራው ራሱ እንደታባቱ መለስለሱ። እና የኔ ወዶች እንደዚህ እያደረጋችሁ እየሰራችሁ ብሉ። ይህን ወጥ ግን ሞክራችሁ ማለት ነው። ይህን ወጥ ሞክራችሁ ኮሜንት አድርጉልኝ ፕሊስ፣ እንዴት እንደሚጣፍጥ እኔ እንደሰራሁት። ካሮት፣ ድንች፣ ስጋ እንዴት ግን ስጋውን ስትቀቅሉ ብዙ ቅመም አድርጉበት። እዚህ ጋር ክክ ወጥ ነው ትናንትና የሰራ ነው። ክክ ወጥ ተርፎ አድሮ ነው ለምን ይደፋል ብዬ